ቤተሰቦቼ እኔ ምን አይነት ሰው ነኝ የሚለውን ጥያቄ እንጠይቃቸው። በርጠሚዎስ ላንቺ ምን አይነት ሰው ነው? ለሀገሩ አሳቢ ነው። ደግ የዋህ እኔ በጣም ግን እወደዋለሁ። እሱም ይወደኛል። ኦኬ አይቱ እንደበሰበ ያዛርጉ እንደበቀቅ አለሽ አንድ ነገር ነፍስ የሚያስታርቅ የወደደሽ ልቤ እንደምን ይረጋል ለመሸነፍ እንኳን ብርታት ያስፈልጋል ወይ ወደ ጊንጪሪ ወረዳ ሄደን እንድታስተምር ተወስኗል። ምን አይነት ጭዌ ነው? ይሄን ጭዌ ብሬ ያቃል ላይ ብቻ መልሽ። አዎ ያቃል፣ ከሱ የመጣ ትእዛዝ ነው። አረ ብሬ እንኳን ይፍረደኝ። አረ ተው፣ እዚህ ነው ማስተማር ፈልገው። እናንተ ተማሪ ናችሁ? ምን አይነት ፊት ነው? እሺ ስም እጠራለሁ። ሃሎ እሺ አረማ ቡካዮ ሳካ ቡካዮ ሳካ ለአርሰናል ፈርሟል ቲቸር። ኧረ እባክህ ምሉም ብሎ አርፎ እዚህ ትምህርቱን ቢማር አይሻለው? የለ መድረስ ነው። ያሳፍራል። ማይፈረም ክለብ ነበር። አርፎ ትምህርቱ ያዋጣው ነበር። ፍቅር ዘንቦ ያርሳ ከመሬት ዛፍን ያነሳ ዛፍም የሞተ ፍሬ ነው ያልሞተ ፍሬም ጥሬ ነው። ለቃል ብሞት አፈቀርኩኝ ብሰማ አንቺን ወደድኩኝ። አጀብ በዚች ዓለም ሰው የሚያነሳ ሰውን የሚጥል በቃል የለም ሰው ባፉ ቃል ሰው ዓለም ጥመም ሰው በቃሉ መልካም ቢጽፍ አድርቀለን ቀና አጀብ በቃል ዓለም ሰው ባያውቀው ያንደበቱን ያፉን ቀለም I wanna kill my mom. I wanna kill my dad. I wanna kill my grandma. ነገ የሚባል ቀን እኮ የለም፣ ተስፋ ነው። ማንም እርግጠኛ አይደለም ነገ ስለመምጣቱ። ዛሬን ነው እኛ መኖር የምንችለው። መስራት ያለብን ዛሬን ነው። ይቅርታ መጠየቅ ያለብን ዛሬ ነው። መዋደድ የምንችለው ዛሬን ብቻ ነው። ነገ የሚባል ቀን የሚመጣው ስንደርስበት ብቻ ነው። እስካሁን ስንንገላታ የተነበራችሁ እናንተ ባትመጡ ኖሮ ምናምን የሚባል ነገር በጣም ብዙ አለ። ታስረን ነበርን፣ ምንም ጥያቄ የለውም። ቪዲዮ እየለቀቅን 3 ተመልካች ምናምን ነበረን፣ ምንም ጥያቄ የለውም። በአዲስ ስትራቴጂ መተን ነው ጉድ እያደረግን ያለብን። አሁን ግን በእኛ መምጣት አይኑ የሚቀላ አዎ ይቅላ፣ አልለቅህም ገና አንተም ብትሆን እያልን ያለንበት ሁኔታ ነው። ሽፍታ እንደ ሽፍታ የሚፈነጭበት አትሞስፌር አክትሟል ነው እያልን ያለ ነው። ካሁን በኋላ ህዝባችን ላይ የመጣ በእንግሊዘኛ የሚያቀራራ ኃይል ሊያንሰራራ አይችልም እያልን ያለ ነው።
አክትሟል። አንፈቅድላቸው፣ ይበቃቸዋል። በዚህ የሚቀሩ ኃይሎች አሉ፣ ይደመሰሳሉ። ምንም እዛ ውስጥ ባንከራከር። እርድና ቃሉን ብቻ መሰየም መፋቀር ከሌለበት ነው ምንም ወደሽኛል እውነቱ ሞቲ ነው ካንቺ ማመለየቱ ባንቺ ጉዳይ ልባል ፋራው ምን ሊጠቅመኝ ቢሉ አራዳው ባንቺ ጉዳይ ልባል ፋራው ምን ሊጠቅመኝ ቢሉ አራዳው እናት ስትሪት ፎቶግራፊ ነው። ፎቶ ላንሳሽ። የመጀመሪያው ጥያቄያችን እርስ ፍላት ነው ወይስ ራውንድ? ፍላት። እሺ ራውንድ። ለምንድን ነው ፍላት ያልኩት? እኔ ፍላት ያልኩት ማለት ለየት ለማለት ነው። ሳይንሱን አልከተልም። አውቀላ። እሺ አትስ ራውንድ ያልኩት ለምንድን ነው? ራውንድ ያው ከሰባተኛ ክፍል ስንሰበክ ነው ባናቀውም ያው ስንሰበክ ስለሆነ በዛ ነው። ይሄ ነው ትክክለኛ መልስ ትላለህ ማለት ነው። እሺ የሁለተኛው ጥያቄያችን የሰው ሀብታም ሆነ የብር ድሃ መሆን ይሻላል ወይስ የብር ሀብታም ሆነ የሰው ድሃ መሆን ይሻላል? ይሄ እኮ ኦብቪየስ ነው ማለት የሰው ሀብታም ሆኜ የብር ድሃ ብሆን ፒስ ነው። ምክንያቱም አሁን እንደምታየኝ በሰው ተከብቤ ነው ያለሁት። የብር ግን አሁን ኪሴ ውስጥ እሱ ያውቃል፣ ማንም አያይም። ገብቶሃል? አንተስ? የሰው ሀብታም ሆኜ የብር ድሃ ነው። የብርዳ ያው አሁንም ኦሬዲ እንደዛው ስለሆንኩ ማለት ያው ብር ቢመጣ ግን ሰው ይጠፋል። ገብቷል? ከብር ጋር እኔ አሁን እንዴት ነው ሰው የሚጠፋው? ማለት ሰው ዛሬ ከማን ጋር ነው? ናቤክ ሄመን። እሺ የመጀመሪያው ጥያቄያችን የሰው ልጅ ይሄ ባህሪ ቢኖረው ብለሽ ፕሪፈር የምታደርጊው ነገር ምንድን ነው? ኬሪንግ የሆነ ሰልፊሽ ያልሆነ ሰው። ኦኬ yes yeah it's the same thing like understanding እና considering ምናምን ቢሆን ሰው። ኦኬ እሺ ከሃይ ስኩል ላይፍ ደስ የሚላችሁና የሚያስጠላችሁ ነገር ምንድን ነው? የሚያስጠላን ነገር ፈተና ልንሰራ ብለን የማይሆን ሰው ሲመጣብን። እሺ ከዛ ደስ የሚያስጠላ ላይክ መንሽን እናርግ ብንል በጣም ብዙ ነገር አለ። ግን like you know if you focus ጥሩ ነገር ላይ ብዙ ነገር አለ። ትምህርቱ ሳይሆን your friends ምናምን ትምህርቱ አይደለም። እሺ your friends ምናምን ያ ሃይ ስኩል ድራማዎችም ደስ ይሉኛል እኔ በጣም። እሺ እናመሰግናለን። አምስት ማወቅ ያለባቸው የኮምፒውተር ሾርትካቶች። ቪዲዮን ሴቭ አድርጉት፣ በኋላ ይጠቅማችኋል። አንደኛ ዊንዶውስ ሺፍት ኤስ፣ ይህ በፒሲያችን ስክሪንሻት እንድናነሳ ያደርገናል። ሁለተኛ ዊንዶው ፕላስ ኢ፣ ይህ በቀላሉ አዲስ ፋይል እንድንከፍት ይጠቅመናል። ሶስተኛ ዊንዶው ፕላስ ዲ፣ ይህ በአንዴ የተከፈቱ ታቦችን ሁሉንም ሚኒማይዝ ለማድረግ ይጠቅመናል። አራተኛ
Alt plus F4 ይሄ የተከፈቱ ታቦችን አንድ በአንድ ለመዝጋት ይጠቅመናል። አምስተኛ Windows plus G ይሄ ፒሲያችንን ስክሪን ሪኮርድ ለማድረግ ይጠቅመናል። ቀጣይ ከዚህም የተሻለ ቲፕ ስላለኝ ፎሎ አድርጉኝ። Soria sayo, 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 solenjato, sayo, 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 barakato, sayo. በነገራችን ላይ ጥናቶች እንደሚያረጋግጡት ከሆነ ብለው የሚጮሁ ሰዎች በጣም ጤነኞች ናቸው። ከሌላው በተሻለ የማሰብ አቅማቸው በጣም ከፍተኛ ነው። ጥናቱን እኔ ነኝ ያጠናሁት። ደግሞ ፈገግ ይበሉ፣ ሳቅ ይበሉ ለፎቶ። እንዴ ሰይፉ ፋንታው ነው እንዴ? በጣም ነው ማደንቅ። በጣም እንዴት ነህ? ደህና ነህ? አለው ውሮዬ፣ ደህና ነሽ ወይ? ደህና ነኝ በጣም። ና እስቲ ቁጭ በል። እስቲ ና ቁጭ በል። እሺ ደህና ነሽ? እንዴት ነህ? አለሁ ውሮ። በጣም ነው ማደንቅህ። እኔም በጣም መላጣህንም በጣም ነው ማደንቀው። ሳይሆን አደንቅሃለሁ። መላጣ ይደነቃል እንዴ? እሺ መላጣ ለመሆን ምን አነሳሳ? ምን እንዳስታወሰኝ ታውቂያለሽ? ይርዳው ጤናውን አይነ ስውር ለመሆን ምን አነሳሳ ብሎት ጋዜጠኛው እንዳንተ አይነት ገልቱ ጋዜጠኛ ላለማየት። በጣም ጥሩ ነው፣ ደስ ይላል። እሺ ወደ ሁለተኛው ጥያቄ እንሄዳለን። እሺ በህይወት በጣም ያጋጠመ አጋጣሚ፣ መጥፎ የምትለው የሚያሳዝን አጋጣሚ? መጥፎ አጋጣሚ? ምን መጥፎ እኮ አጋጣሚ፣ የሚያሳዝን አጋጣሚ። እኛና ሀዘን እኮ እንዲህ ነን። በጣም ጥሩ። እሺ በህይወቴ በጣም ያዘንኩበት እንዴ ጧት ሀዘን ነው፣ ከሰዓት ሀዘን ነው። እኔ በጣም የሚገርምሽ አባቴ ሁሉ ሞቶ ሀዘን የተቀመጥኩበት ያንን አጋጣሚ ህይወቴን ሙሉ ሳስታውሰው። በጣም ጥሩ። አባቴ ሞቶ ሀዘን ላይ ያልኩሽ በጣም ጥሩ ትያለሽ። ይቅርታ በጣም ጥሩ ለምዶብኝ እኮ ነው። እሺ በጣም ጥሩ ሀዘን። እሺ ውሮ። አቤት። ሰላም ነው? ደህና ነኝ። ደህና ነህ? ለውሮ ባካችሁ። የማነ ቆንጆ 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 ተወዳጅ ኩሩ ኩሩ የታባቱ ክብሬን ይውደዳ በእንዳሻሽ እንዳልሽው ይሆናል። ምንም ካንቺ አይበልጥም ምናምን ካንቺ አይበልጥም ምናምን ከማጣሽ ይሆና ምንም ካንቺ አይበልጥም ምናምን ፍቅር ዘንቦ ያርሳ ከመሬት ዛፍን ያነሳ ዛፍም የሞተ ፍሬ ነው ያልሞተ ፍሬም ጥሬ ነው። ለቃል ብሞት አፈቀርኩኝ ብሰማ አንቺን ወደድኩኝ። ዳቦ
ዳቦሽ ልቤ አንቺን በዳዳ አስኬድሽኝ በዳዴ ልቤ አንቺ Another banger ሰይፉ ፋንታው ፋንታው ሁላችንም የሚመቸን አንጸባራቂ መላጣው 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 ሰይፉ ሰይፉ ፋንታው ፋንታው እኛስ መቼ ነው ሰይፉ በኢቢኤስ ላይ ምንቀርበው ኖተሚ ኖ ኖ ኖ በደንብ እሺ ስንት ናት እቺሳ ቺሳ ቺ ድንቀለ እቺሳ ቡጁ ይሄሳ ይሄ ተጨምሮስ አሎ አንተ ሰው ለምን በጤት አንተፈው እንዴ ምን ሆነ ነው እጥይታ በሰውም ተዘጋጅ ናተብሩ ጆን ተረ ጆን ተረ እንደመቀመጥ እንደመነሳት እንደመተኛት እንደማንኮራፋት እንደማጎንኮብ እንደመብረር እንደገና እንደበረርኩት ሄሎ አጎስ ሰማል ዋርካን ይሰማል ምንድን ነው አጎስ የለም አንተ አጎስ የለም አንተ ማነው መጀመሪያ እኔን አውቀኸኛል አላውቅም አለ ጀነራል ያደርጋል ቀጥበሉ ጀነራል እኔን አውቀኛል አላውቅም አንተ ማነው አንተ እግዚአብሔር ይስጥንካል አላውቅም እስሬን ጥብቅ አረገና ማረጃውን ሳላረገና ጉድጓድ ይዞ ሲጠብቀኝ ቀን ቀጥሮ አትል አደርገኝ ያመለጠ እኔ ነኝ ያመለጠ እኔ ነኝ ያመለጠ እኔ ነኝ ያመለጠ እንደምን አለሽ? ጤና ይስጥልኝ። ጤና ይብዛልሽ። ጂም ስገባ ለመጀመሪያ ጊዜ ነው። ምን አይነት ማሽኖችን ብጠቀም ነው በሴቶች ዘንድ አሪፍ ምናምን መሆኑ? በጣም ቀላል ጥያቄ ነው። መግቢያው ላይ የኤቲኤም ማሽን አለ፣ እሱን ተጠቀም። አሁን ማቀርብላችሁ የበረዶ ነብር ነው። የበረዶ ነብር ሳይቤሪያ አካባቢ ያጨናንቀውና ለማደን ወደ ሶማሊያ ቲፖች ይመጣል። አይ ቲንክ የበረዶ ነብር በድሮ ህይወቱ ብላክ ሌብል ውስኪ ሳይሆን አይቀርም እንጂ በረዶ ላይ ነብር ምን ያደርጋል? ያራዳ ልጅ ቃና ፓስፖርት። አቶ መህመት እያንዳንዱ ፋራ የሚመነጨው ከየት እንደሆነ ግልጽ ነው። ወይዘሮ ፍርዴቪዝ የሻድሩን ብር እንድትከፊ ንገሪያት። ማንም ሰው መሞቱ አይቀርም። እማማ ጎላ ድስቱን አዘጋጅላቸው። ጥቁር ፍቅር ቃና ማለት ባይዜ ጫማ ሽታ የለውም እንጂ ቪዲዮ ቤት ነው። ቶኛል ገጥሽ እንኳን ልክስሽ ቻይወድሻል ልጅሽ አይ ልጅሽ ወድሻል ልጅሽ ብዬ ሞትን ባስቀረው ላንቺ ብዬ ማማ